አንቂ ንግግር ተናጋሪ ነው መሰለኝ አይደል? አሁን ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቆሩ ሰዎች ይሆናሉ። የምድሩን እንጂ የሰማዩ የማይታያቸው፣ የጊዜው እንጂ የዘላለሙ የማይታያቸው፣ ኃላፊውን እንጂ ዘላለማዊ ነገር ጉዳይ የማይሰጣቸው ሰዎች አሉ። ስለዚህ በጣም ብዙውን አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እኛ ግን ስጋውያንን የስጋን ነገር እናስባለን፣ የስጋን ነገርም እንሰራለን። አንተ ግን የመንፈስን ነገር አስተምረን ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ እመለሳለሁ አለ። አስተሳሰባችንን ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። አቤቱ አምላኬ ሆይ ጸሎቴ ወደ ተቀደሰው ማደሪያ ወደ አንተ ፊት ትድረስልኝ። ነግረኸው ስታበቃ ሰነፍ ሰው ምንድን ነው ያልከው ይልሃል።